ሀገራችን ለሌላ ዜጋ አዋረደ ስትሉት ነበር። አሁን ደግሞ ጆን ዳንኤል ደግሞ ሲፈታ ደግሞ አዶናይ ለነበረው ቆይታ እናመሰግናለን ቻው። ሰው ከመውደዳችሁ በፊት ማጣራት አቁሙ። ነው ውስጣችሁ የነገራችሁን ነገር እመኑና መውደድን ጀምሩ። ወንዶችን ሶስት ጥራለኝ ከሴቶች ጆሲ ጋይስ እኔን የምትወዱኝ ሃይማኖቴን አይታችሁ ብሔሬን አይታችሁ ወይም ደግሞ ያለሁበት ደረጃ ገንዘብ whatever it is አይታችሁ ከሆነ እኔን አትወዱኝም ማለት ነው። አንድ ሰው የምትወደው በመረጠው ምርጫ አይደለም። አንድ ሰው የምትወደው ላይክ ውስጥ ላይ በተሰማ ስሜት ነው። ሰው ከመውደዳችሁ በፊት ማጣራት አቁሙ። ውስጣችሁ የነገራችሁን ነገር እመኑና መውደድን ጀምሩ። because ማጣራት ስንጀምር ሁሌም of course ኔጌቲቭ የሆነ ነገር ማግኘታችን አይቀርም። ሰዎች ነንና ሁላችንም ነጭ በግ ሆነን መኖር አንችልም። ያጠፋነው ጥፋት ሊኖር ይችላል። የራሳችን ምርጫ ሊኖር ይችላል። የተለያየን ነን። እሱ ነው ደግሞ አንድ የሚያደርገን፣ እሱ ነው ውብ የሚያደርገን፣ እሱ ነው የበለጠም እንድንፋቀር የሚያስተምረን ማለት ነው። ፍቅር ማለት ነው አንድ ሰውን መቀበል ነው ያለምንም ማጣራት። እውነቴን ነው የምላችሁ። ሰው በምርጫው እንዲኖር በመፍቀድ የተሰጠውን ነገር አለ፣ የኖሩበት የተመራው የተከተለው መንገድ አለ። እሱን አውቀን መጥፎውን ነገር ሳንለይ ጥሩን ብቻ እየመረጥን ያ ሰውን ማፍቀር ስንማር እቺ ዓለም ገነት ትሆናለች። ግን እቺ ዓለም ገነት ስትሆን ልባችንም ገነት ውስጥ ይሆናል፣ እኛም ገነት ውስጥ እንሆናለን። ሰው አናጣራ ከማፍቀራችን በፊት። ወዳችሁ ጆንን ሲታሰር አማይወርድ ያላችሁ ስትሰሩ ነበር። አልወርድ አለ፣ እምቢ አለ፣ ኤርፖርትን አሸበረ ምናምን ሀገራችን ለሌላ ዜጋ አዋረደ ስትሉት ነበር። አሁን ደግሞ ጆን ዳንኤል ደግሞ ሲፈታ ደግሞ አዶናይ ለነበረው ቆይታ እናመሰግናለን ቻው። ነገ ደግሞ አዶናይና ጆን ዳንኤል አብረው ቪዲዮ ደግሞ ሲሰሩ ሁለት ተጽዕኖ ፈጣሪ የወንድ ጀግኖች አብረው ቪዲዮ ሰሩ ትላላችሁ። አታጨብጭቡ። አቋም ይኑራችሁ። እኩል ሁለት ሰው ማስኬድ ይቻላል። እኩል ሁለት ሰው መውደድ ይቻላል። እኩል ሁለት ሰው ማድነቅ ይቻላል። ጭንቅላታችሁ እስክተቱት። ማርያምን የእውነቴን ነው እንዴ። ጆን ዳንኤል መውደድ ትችላላችሁ። አዶናይ በራሱ ልክ መውደድ ትችላላችሁ። ለአዶናይም ያለ ቦታ አለ። በሁለት ሰው ማስኬድ ይቻላል። ለማባላ ከምትሄዱ አቋም ይኑራችሁ። 4 ነጥብ። ደግሞ ሁለቱም ደማቸው አንድ ነው። ሁለት ተጋሮች ናቸው እየመሩ ያሉት። ስለዛ አንድ አይነት እንትኖችን ባታባሉ ማለት ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና አንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ